Ethio Education Hub. Let's go to find the determinants. እንኳን ደህና መጣችሁ ወደ ኢትዮ ኤዱኬሽን ሁብ። ዛሬ የማሳያችሁ ማትስ ላይ ያለውን ቲፕ ነገር ነው ማሳያችሁ። በቀላል ዘዴ ሾርት ከት ነው ማሳያችሁ። ማትሪክስ ላይ ዲተርሚናንት ፈልጉ ትባሉ እንዴት አድርጋችሁ ትፈልጋላችሁ? 3x3 4x4 ቢሆን ኦርደሩ ቢሆን በኤን ነው። በዛ እንዴት አድርጋችሁ ሶልቭ ታደርጋላችሁ የሚለውን ፈተና ላይ እንዴት ትሰራላችሁ የሚለውን ነው ማሳያችሁ። እኔ የወሰድኩትኝ 3x3 ማትሪክስ ነው። 3x3 matrix ወስጃለሁ። determine 3x3 matrix is can be also evaluated by using ሜቶዱ diagonal method እንለዋለን። diagonal method እንለዋለን። diagonal method ስቴፖች አሉ። ስቴፕ 1 አለ፣ ስቴፕ 2 አለ፣ ስቴፕ 3 አለ። እያንዳንዱን እናያለን። የመጀመሪያው ላይ repeated column ማለት የመጀመሪያውን ኮለም እንደግማለን። ሁለተኛው ደግሞ ሰከንድ ያለውን እንደግማለን። to the right of the matrix በቀኝ በኩል በማትሪክሱ በቀኝ በኩል ከኦሪጂናሉ ያለው ማትሪክስ በቀኝ በኩል ሁለቶችን እንደግማቸዋለን። ፈርስት ይሄኛው ኮለም ሰከንድ ኮለም ብለን እንጽፋለን። ሰከንድ ምንድነው ብለን ከዛ እንዳካረግን በኋላ ዲያጎናል ኤሌመንቶችን ማበታት ነው። ዲ1 አለ፣ ዲያጎናል 1 አለ፣ ዲያጎናል 2 አለ፣ ዲያጎናል 3፣ ዲያጎናል 4 5 6 4 ይሆን 7 እያልን እንሄዳለን። ከዛ ስቴፕ 3 ደግሞ ምን ማለት ዘ ቫልዩ ኦፍ ዲተርሚናንት መፈለግ ነው። ከዛ በኋላ ዲ1 አገኘን፣ ዲ2 አገኘን፣ ዲ3 አገኘን፣ ዲ4 ዲ5 ዲ6 አገኘን። በኋላ ዲ1 እስከ ዲ3 ያሉትን አንድ ላይ ያሉትን እንደምራለን። ሁለት ላይ ያሉትን ደግሞ አንድ ዲ4 ዲ5 ዲ6 ያሉትን እንደምራቸዋለን። የመጀመሪያውን ያገኘነው ሲቀንስ ይሄኛው ሌት ይሄኛውን የምንለው ዲተር ዲያጎናሎችን አባዛቸው ማለት ነው። ሌት 3x3 የወሰድኩትን ላሳያችሁ። እዚህ ጋር 3x3 የወሰድኩትን 3x3 የወሰድኩትን ሳሳያችሁ እዚህ a1 አለ፣ b1 c1 b2 b2 c2 a2 a3 b3 c3 ዲተርሚናንት ስንፈልግ እኛም እንደት እናስቀምጣለን። የመጀመሪያዋ እቺኛቷን እዚህ ጋር ከዚህ በኋላ ከኮለም የካዲስ በኋላ ያለውን ብሮክን ያደረግንበት ነው። a1 b1 c1 a2 b2 c2 እነዚህ ተደገመችን ፈርስት ያለው ኮለም ይሄው ደገመ። ከዛ ይሄ ኦሪጂናሉ ነው። ከዛም በኋላ ይሄኛውን ደግሞ a2 b2 c2 ያለው ደግሞ ሰከንድ ላይ ያለው እቺኛቷ ናት ማለት ነው። እቺኛቷ ናት። ከዛ ምን እናደርጋለን? መልቲፕሊሲቲ ኦፍ ዲያጎናል ነው የምናደርገው። መልቲፕላይ ኤሌመንቶችን እንደ መልቲፕላይ ማለት ነው። ኤሌመንቶችን መልቲፕላይ ስናደርግ የመጀመሪያውን ይሄው እቺኛቷን ዲ1 አላት፣ ሁለተኛው ደግሞ ይሄው ዲ2 ዲ3 እያንዳንዱ 3 ይዘን ማለት ነው። እነዚህም ካባዛን በኋላ ሰም እናደርጋለን። አሁን ቀጣይ ያለው ደግሞ ዲ4 ዲ5 ዲ6ን እናባዛለን። እንደዚህ ካደረግ በኋላ ይሄን ሰም እናደርጋለን። ይሄን ካገኘን በኋላ የመጀመሪያው ዲያጎናል ሌት ዲተርሚናንት ኦፍ ኤ ዲያጎናል ኦፍ ኤን ማይነስ ዲያጎናል ኦፍ ኤክስ እንላለን። ዲኤን ያልነው ይሄ ያገኘነው ቅድም ነው። የመጀመሪያው ላይ ያለነው ዲ1 ዲ2 ዲ3 ሪፕሬዘንት ያደርገናል። ዲኤክስ ያልነው ደግሞ ዲ4 ዲ5 ዲ6ን ሪፕሬዘንት ያደርገናል ማለት ነው። ይሄም እንደዚህ ነው። ቅድም ያብራራላችሁ ነው። እዚህ ጋር ሰብራላል ኤቢሲ ኤ1 ቢ2 ሲ2 ሲደመር ኤ2 ቢ3 ሲ1 እዚህ ጋር ቢ2 ያስገል። ስለዚህ ቢ3 ያስገል። እዚህ ጋር ቢ3 ኤ3 ቢ1 ሲ2 ብለን ከዛ ይሄ ሪፕሬዘንት የሚያደርግልን ይሄኛው ዲ1 ነው፣ ዲ2 ዲ3 ዲ4 ዲ5 ዲ6 ነው። ስለዚህ እነዚህ ዲተርሚናንት በዚህ መልኩ እንሰራለን። አሁን ቀጣይ ኤግዛምፕል ስንሰራ ሞር ግልጽ ይሆንላችኋል። በጥሞና አዳምጡ፣ ተከታተሉ። ቀጣይ ስናይ እንደዚህ አይነት ማትሪክስ ቢሰጠን ማትሪክሳችን ይሄ ነው። ማትሪክሳችን ይሄ ነው። 1 4 7 2 5 8 3 6 9 አለ። ዛን ፋይንድ ዘ ዲተርሚናንት ነው የሚለን። ይሄን ስንሰራ እንዴት ነው የምንሰራው እንደሆነ እናያለን። መጀመሪያ ላይ እንጽፋለን፣ እንደዚህ እናስቀምጣቸዋለን። 1 4 7 2 5 6 3 6 9 ብለን እንጽፋለን። ይሄ ኦሪጂናል ነው። እንደግማለን። ይሄ መጀመሪያው እንደግማለን። 1 4 7 ብለን ነው። ሁለተኛው ኮለም ደግሞ ይሄው ደገም ነው። 2 5 8 ደገም። ስለዚህ ከዚህ በኋላ ምን ነው ዲያጎናልን መልቲፕል ማድረግ ነው። ዲያጎናል መልቲፕል ስናደርግ የመጀመሪያውን ዲያጎናል እናሰምራለን። ይሄንን እንደዚህ ከ3 ጀምረን እንደዚህ እናደርጋለን። እነዚህ ማባዛት ነው። የመጀመሪያው ስናባዛ 1 ሲባዛ በ5 ሲባዛ በ9 ይሄ ሲባዛ በዚህ እናደርጋለን። ስንት ይመጣልና 45 ይመጣላችኋል። 45 ይመጣላችኋል። ሲደመር 2 ሲባዛ በ6 ሲባዛ በ7 80 4 ይመጣላችኋል። ሲደመር 3 ሲባዛ በ4 ሲባዛ በ8 96 ይመጣላችኋል። 96 ይመጣላችኋል። እነዚህን ሰም ስታደርጉ እነዚህ ሲደምሯቸው
ሲደምሯቸው ስንት ይመጣላችኋል? 225 ይመጣላችኋል። 225 ይመጣላችኋል ማለት ነው። እነዚህ ሲደምሯቸው ማለት ነው። ሶ ቀጣይ ደግሞ ያለውን እንሰራለን። ቀጣይ ያለውን ስንሰራ ይኸው እናሰምራለን። ዲያጎናል እናሰምራለን። ሶ 7 ይሄኛው ስንሰራ 7 3 ሲባዛ 5 ሲባዛ በ7 ስንት ይመጣላችኋል? 105 ይመጣላችኋል። ሲደመር 1 ሲባዛ በ6 ሲባዛ በ8 ስንት ይመጣላችኋል? 48 ይመጣላችኋል። ሲደመር 2 ሲባዛ በ8 ሲባዛ በ9 2 ሲባዛ በ4 ሲባዛ በ9 ስንት ይመጣላችኋል? 72 ይመጣላችኋል። ሰም ስታደርጉት 225 እንደ ድንገት 225 ይመጣል። ሶ እዚህ ጋር የማይጠቅሙ ነምበሮች አሉ። ማንጠቀማቸው ነምበሮች ኢቫሉዌት እናደርጋቸው። ሶ ይሄው እቺን ነምበር እና እቺን ነምበር ተጠቅማቸው። ሶ እዚህ ላይ ያሉት ነምበሮች እነዚህ ስትሬት ያሉት እንጠቀማቸው። ሶ ይሄን ይመስላል። አሁን ቀጣይ የምናደርገው ዲተርሚናንት ማቀናነስ ነው። ይሄ ቅድም ያገኘነው ዲ ኤ እናገኘን፣ ይሄኛው ደግሞ ዲ ኤክስ አገኘን ማለት ነው። ሶ በዚህ መልኩ ወደዛ እንሄዳለን ማለት ነው። ሶ ዲተርሚናንት ኦፍ እንሰራለን። አሁን ኤ ዲተርሚናንት ኦፍ ኤ ኢዝ ኢኳልስ ቱ 225 ሲቀነስ 225 እናደርጋለን። ከዛ ስንት ይመጣላችኋል? 0 ይመጣላችኋል። ሶ ይሄን ይመስላል። ሶ ክሊር ነው፣ ቀላል ነው፣ ኢዚ ነው፣ ምንም አይደለም። ለፈተና በዚህ መልኩ ብትሰሩ ጥሩ ነው። ገና ማይነር ፈልጋችሁ ከዛ በኮፋክተር ከምታባዙ ከምትሉ በቀላል ዘዴ በዚህ መስራት ትችላላችሁ። አንዳንድ መጽሐፎች እንደዛ ነው የሚሰሩት። መጀመሪያ ማይነር ይሰራሉ። ያንዳንዱ ወደ ሁለት ይሰሩታል። ማትሪክስ ያደርጉታል። ኦርደር ወደ ሁለት ኦርደር ይሰሩታል። ቱባይቱ ያደርጉና ከዛ ኮፋክተር ተጠቅመው ነው የሚሰሩት። ግን ይሄን ኢዚ ብታዩ እና ደግሞ እናንተም ደግሞ ተረድታችሁ ለሌላ ተማሪ ደግሞ ይሻላል። ጥሩ ነው። ምክንያቱም እናንተ ተረብሩታላችሁ ማለት ነው። ቀላል ነገር ነው፣ ብዙም አይደለም። ሶ ይሄን ይመስላል። በቀጣይ ደግሞ አንድ ኤግዛምፕል ሰጣችኋለሁ፣ ኤክሰርሳይዝ ሰጣችኋለሁ። እሱን ኮሜንት ሴክሽኑ ላይ ታሳዩኛላችሁ። መልሱን ዛሬ መልሱን ብቻ ነው። ስለዚህ አሁን ባሳያችሁ መንገድ ይሄኛውን ትሰራላችሁ ማለት ነው። 3x3 ነው። 3x3 ነው። ይሄን መስራት ነው። ቀላል ነው፣ ብዙም እንትን አይደለም። ይሄኛውን ትሰራላችሁ ማለት ነው። ዲተርሚናንቱን የኤን ዲተርሚናንት ትፈልጋላችሁ ማለት ነው። በዚህ መልኩ ነው። አመሰግናለሁ ስላዳመጣችሁኝ። ይሄን ይመስላል እንግዲህ። በቀጣይ እንግዲህ ደግሞ እስከምመጣ ድረስ ቻው እላለሁ። እንሰናበታለን። እንዲሁም አሁን ደግሞ ሳረሰው ሰብስክራይብ አድርጉ። አዲስ ቻናል ነው፣ ቤተሰባችሁን እንላለን። ጥሩ ነገሮችን እንለቃለን። በማትስ፣ በፊዚክስ፣ በኬሚስትሪ፣ በባዮሎጂ ምርጥ በሆነ ፕሬዘንቴሽን በማብራራት ግልጽ በሆነ ወይ ይዘን እንመጣለን። ይሄ ያው የመጀመሪያችን ቪዲዮ እንደመሆናችን አንፃር እንግዲህ በዚህ እንትን በሉ። እንግዲህ ጥሩ ይመስለኛል። አሁን ፕሬዘንቴሽን ፕሬዘንት ያደረኩላችሁ ጥሩ አገላለጽ ነው ብዬ አስባለሁ። መልካም ቀን። ቻው። እንኳን ደህና መጣችሁ ወደ ኢትዮ ኤዱኬሽን ሁብ። ዛሬ የማሳያችሁ ማትስ ላይ ያለውን ቲፕ ነገር ነው ማሳያችሁ። በቀላል ዘዴ ሾርት ከት ነው ማሳያችሁ። ማትሪክስ ላይ ዲተርሚናንት ፈልጉ ትባሉ እንዴት አድርጋችሁ ትፈልጋላችሁ? 3x3 4x4 ቢሆን ኦርደሩ ቢሆን በኤን ነው። ለዛ እንዴት አድርጋችሁ ሶልቭ ታደርጋላችሁ የሚለውን ፈተና ላይ እንዴት ትሰራላችሁ የሚለውን ነው ማሳያችሁ። እኔ የወሰድኩትኝ 3x3 ማትሪክስ ነው። 3x3 ማትሪክስ ወስጃለሁ። ዲተርሚናንት 3x3 ማትሪክስ ኢዝ ካን ቢ ኦልሶ ኢንቨርትድ ባይ ዩዚንግ ሜቶዱ ዳያጎናል ሜቶድ እንለዋለን። ዳያጎናል ሜቶድ እንለዋለን። ዳያጎናል ሜቶድ ስቴፖች አሉ። ስቴፕ 1 አለ፣ ስቴፕ 2 አለ፣ ስቴፕ 3 አለ። እያንዳንዱን እናያለን። የመጀመሪያ ላይ ሪፒትድ ኮለም ማለት የመጀመሪያውን ኮለም እንደግማለን። ሁለተኛ እንደግማለን። ሰከንድ ያለውን እንደግማለን። ቱ ዘ ራይት ኦፍ ዘ ማትሪክስ በቀኝ በኩል በማትሪክሱ በቀኝ በኩል ከኦሪጂናሉ ያለው ማትሪክስ በቀኝ በኩል ሁለቶችን እንደግማቸዋለን። ዘ ፈርስት ይሄኛው ኮለም፣ ሰከንድ ኮለም ብለን እንጽፋለን። ሰከንድ ምንድን ነው ብለን ከዛ እንዳካረግን በኋላ ዲያጎናል ኤሌመንቶችን ማበታት ነው። ዲ1 አለ፣ ዲያጎናል 1 አለ፣ ዲያጎናል 2 አለ፣ ዲያጎናል 3፣ ዲያጎናል 4፣ 5፣ 6 4 ይሆን 7 እያልን እንሄዳለን። ከዛ ስቴፕ 3 ደግሞ ምን የሚለው ዘ ቫልዩ ኦፍ ዲተርሚናንት መፈለግ ነው። ከዛ በኋላ ዲ1 አገኘን፣ ዲ2 አገኘን፣ ዲ3 አገኘን፣ ዲ4፣ ዲ5፣ ዲ6 አገኘን። በኋላ ዲ1 እስከ ዲ3 ያሉትን አንድ ላይ ያሉትን እንደምራለን። ሁለት ላይ ያሉትን ደግሞ አንድ ዲ4፣ ዲ5፣ ዲ6 ያሉትን እንደምራቸዋለን። የመጀመሪያውን ያገኘነው ሲቀንስ ይሄኛው ይሄኛውን የምንለው ዲተር ዲያጎናሎችን አባዛቸው ማለት ነው። ሌት 3x3 የወሰድኩትን ላሳያችሁ። እዚህ ጋር 3x3 የወሰድኩትን 3x3 የወሰድኩትን ሳሳያችሁ እዚህ A1 አለ፣ B1፣ C1፣ B2፣ B2፣ C2፣ A2፣ A3፣ B3፣ C3 ዲተርሚናንት ስንፈልግ እኛም እንደዚህ እናስቀምጣለን። የመጀመሪያዋን እቺኛቷን እዚህ ጋር ከዚህ በኋላ ከኮለም ከአዲስ በኋላ ያለውን ብሮክን ያደረግንበት ነው። A1